ለራሷ ሲያርባት የሰው ታመስላለች። ግብጾች ሰሞኑን በአፍሪካ ቀንድ ሀገሮች በተለይም ኤርትራና ጅቡቲ ላይ የወደብ ስምምነት ማድረጓን በሚስጥር ሰምተናል። ነገር ግን ግብጾች በእነዚህ ወደቦች ላይ የምትገኝ ከሆነ መጀመሪያ የምትታኮሰው ሀውቲ ከተባለው የየመን ታጣቂ ክፍል ጋር ነው። ምክንያቱም ሀውቲ የተባለው የየመን እስከ ድሮን ድረስ የታጠቀው አማጺ ቡድን ከግብጽ ጋር መሰረታዊ ቅራኔ ያለበት። በዚህ አካባቢ ግብጾች እንዲገኙ አይፈቅዱም። በተለይም በጣም ስትራቴጂክ ቦታ በሆነው በባብ አልማንደብ አካባቢ ግብጾች መገኘት ማለት ከሁቲዎች ጋር በቀጥታ ጦርነት መገናኘት ማለት ነው። ስለዚህ የመጀመሪያው ከኢትዮጵያ ባሻገር በግብጾች ላይ ቀድመው የሚተኩሱት ሁቲዎች ናቸው። ሁቲዎች በግብጾች ላይ ብቻ አይደለም፣ ወደብ በሰጧቸው ኤርትራውያኖችና ጅቡቲዎች ላይ ቀድመው የሚተኩሱት ሁቲዎቹ ናቸው። ለማንኛውም ግን ኤርትራ የጨነቀው እርጉዝ ያገባል ሆኖባት ግብጾችን ወደ ኢትዮጵያ ድንበር እየሳበች እያመጣች ነው። ነገር ግን የአህያ ባል ከጅብ አያስጥልም። ምክንያቱም ግብጾች በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ይዞታ አላቸው። ይህን ይዞታቸውን እንኳን ማስጠበቅ ያልቻሉ ሀገር ነው። ምክንያቱም ይሄ 2000 ኪሎ ሜትር በአሸባሪዎች እጅ የወደቀ ነው። የመጀመሪያው ግብፅን ያሸብረናል ብለው በአሸባሪነት የሰየሙት የሲናይን ግዛት ይቆጣጠራል የሚለው አልማቅዲስ የተባለ ቡድን ነው። ይሄ ቡድን በዚህ አካባቢ ከግብፅ መንግስት ጋር ከፍተኛ የሆነ ፊልም ያደርጋል። ሁለተኛው በአልቃይዳ ጋር ግንኙነት ያለው አልእስላሚያ የተባለው ቡድን በምዕራብ ግብፅ በረሃ ላይ ከፍተኛ የሆነ ውጊያ ያካሂዳል። ሶስተኛው አልገማል አልእስላሚያ የተባለው ቡድን ከ1990ዎቹ ጀምሮ በቀይ ባህር አካባቢ በመገኘት ግብጾችን ያሸብራል። አራተኛው የሐስም ንቅናቄ የሚባለው ወይም ሀርካት ሳውይድ የሚባለው ቡድን በዚሁ በቀይ ባህር ላይ ከፍተኛ የሆነ እንቅስቃሴ በማድረግ ከግብጾች ጋር ግጥሚያ ያደርጋል። የመጨረሻው አምስተኛ የሙስሊም ወንድማማቾች ቡድንም በተመሳሳይ በቀይ ባህር አካባቢ ከግብጾች ጋር የሚፋለም ነው። እነዚህ ተፋላሚ ኃይሎች ማስተካከል ያልቻለች በቀይ ባህር ላይ በተጨማሪ ወደ ኤርትራ ዘልቃ በመግባት በአንድ በኩል ከሁቲዎች በሌላ በኩል ከኢትዮጵያን ጋር የሚገጥማትን ተቃውሞ መቋቋም የምትችል ሀገር አይደለችም። ስለ ጨነቃት በሚስጥር ከግብጽ ጋር ተስማማች። ግብጽም የኢትዮጵያን ሰላም ያወኩ መስሏት ከኤርትራ ጋር ተስማማች። ነገር ግን ደግሜ የምላችሁ ግብጾች ወደ አሰብ እና የጅቡቲ ወደብ በደረሱ ወቅት የመጀመሪያው ተቃውሞ የሚገጥማቸው የመጀመሪያው ጥይት የሚተኮስባቸው ሁቲ ከተባለው የየመን አማጺ ቡድን ነው። ሁቲ የተባለው የየመን አማጺ ቡድን ደግሞ ለአሜሪካና እስራኤል ያልተመለሰ ያስቸገረ ቡድን ነው።